እንደምን አላችሁ የቡኖ ቤተሰቦች? ተመልሰን መተናል ከተሼ ጋር። አንድ ቪዲዮ ነበረን አይደል? የናሽናል ባሪስታ ኮምፒቲሽን ላይ ከዛ የቀጠለ ፓርት ነው። እንኳን ደህና መጣችሁ ብለናል። ድጋሚ ወደ ዩቲዩብ ቻናላችን ስለመጣችሁ እናመሰግናለን። በድጋሚ በዚሁ አጋጣሚ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር እያደረጋችሁ ያው ሰፖርት ብታደርጉን ደስ ይለናል። ጥሩ ነገርና የምትማሩበትን ነገሮች ታገኙበታላችሁ ብለን እናስባለን። እንግዲህ እስቲ ትንሽ ቆይታ ይኖረናል፣ አብራችሁን እንድትቆዩ ጋብዛችኋለን። እንግዲህ ቀደም እንዳለው አሁን የምንገኘው የአፍካ ውድድር የሚዘጋጅበት ቡት ካምፕ ላይ ነው የምንገኘው። የት ነው ያለ ነው? ደብረ ዘይት ቢሾፍቱ እንገኛለን ማለት ነው። ቢሾፍቱ እንዴት ነው የቢሾፍቱ ቆይታችን፣ የቡት ካምፕ ቆይታችን? አይ ቲንክ ዛሬ የፋይናል ዴይ ነው፣ ሁለተኛ ቀናችን አይደል? ዛሬ ሁለተኛ ቀናችን ነው። ቆይታችን በጣም ቆንጆ ነበር ከትላንትና ጀምሮ። ከዛ ከአዲስ አበባ ከመጣንበት ጊዜ ጀምሮ እስከዚህ ሁለተኛ ቀናችን ድረስ በጣም የሚገርም ጊዜ ነበር። ያው ከብዙ ሀገራት ከ13 ሀገራት የመጡ ልጆችን ወይም ባሪስታዎችን የቡና ፕሮፌሽን ውስጥ ያሉ ሰዎችን አግኝተናል። እና በጣም አሪፍ የሆነ የኤክስፒሪየንስ ሼሪንግ ነበረ። ፕላስ ደግሞ በጣም አሪፍ የሚባል ትሬኒንጎችን እየወሰድን ነው። ትሬነሮቹም አይ ቲንክ ዲፕሊ ገብተው ነው ብዙ ነገሮችን የነካኩ ብዙ ነገር እንድናቅ እያደረጉን ያሉትና it was good. ኦፍ ኮርስ ልክ ነው። ትሬነሮቻችን እየሰጡን ያሉት ነገር ውጪ ላይ ማናገኘውን ትሬኒንግ ነው አሁን እያገኘን ያለ ነው። ሜቢ ወይም ደግሞ ውጪ ላይ የሆነ ትንሽ እውቀቱ ኖሮን ደግሞ ዲፕሊ ገብተን ማናቃቸው ነገሮች እዚህ በጣም እያገኘን ነውና for free that's amazing። በጣም amazing። የናሽናል ባሪስታ ኮምፒቲሽን ላይ እና ከአፍካ ምንድነው ልዩነቱ ብለህ ታስባለህ ተሺ? አፍካ ላይ ምን የተሻለ ነገር አለ ወይስ ደግሞ ምንድነው ሊከብደኝ የሚችለው ነገር ብለህ የምታስበው ነገር አለ? እንደ ስሙ ራሱ ያው ይሄኛው ናሽናል ነው። መጀመሪያ የነበረው ናሽናል ነው፣ አሁን ኮንቲኔንታል ሆኗል። ከብዙ ባለሙያዎች ጋር ነው ኮምፒት የምታደርገውና የሚከብድ ይመስለኛል። ቀላል አድርገን እንደምታየው አይደለም። ምክንያቱም ከሁሉም ሀገራት የሚመጡት አንደኛ ተብሎ የሚመጡ ሰዎች ናቸውና ከነሱ ጋር ኮምፒት እናደርጋለን። እንዳየው ደግሞ WBC ላይም ተሳትፈው የነበሩ ሰዎች ናቸው የመጡትና ያ ትንሽ ቻሌንጂንግ ነው፣ ግን ደግሞ እዚህ ጋር ያገኘና ያለው ትሬኒንግ ምናምን እሱ ይረዳናል ብለን እናስባለን። በጣም እንግዲህ እኔ ይመስላል ዊል እንግዲህ ጥሩ ነገር እንሰራለን እና ደግሞ እናሸንፋለን ብለን ተስፋ እናደርጋለን ያለ ጥርጥር። ብዙ ነገር ኖቲስ አደረኩኝ እኔ ላይክ ከብዙ አይነት ባሪስቶችን አየሁኝ። እውነት ለመናገር በጣም እኛ መውጣት አልቻልንም ነው እንጂ አሁን ኢትዮጵያን ወክለን የምንሳተፈው ለምሳሌ ናሽናል ባሪስታ ላይ እስከ 3ኛ ድረስ የወጣ ነው ስለሆነ አንተ እኔና ፍሬው ዱካሞ ኮፊ አይ ቲንክ the best ባሪስታ እውነት ለመናገር ካሉት ውስጥ እኔ በጣም በኮንፊደንስ መናገር እችላለሁና አንዳንዴ ኮምፒቲሽን ሲዘጋጅ ሰው ብዙ ጊዜ የሚፈራው ምንድነው ለራሱ የሚሰጠው ቦታ አይኖርና ከዛ ደግሞ ደረጃ ውስጥ ነገር ውስጥ ሲገባ ለምሳሌ 10ኛም ወጣ 20ኛም ወጣ 8ም አንደኛም ወጣ whatever ያ ባለሙያ ነው በቃ እስከ መጨረሻው ድረስ። ግን ደረጃ ስለተሰጠው ደግሞ ያ ባለሙያ አይችልም ወይ ደግሞ ምንድነው ብቁ አይደለም ማለት አይደለም። እኔ እሱን ነው የምመክረው። አሁን ለወደፊትም አሁን እንደዚህ በተለይ ደግሞ የኮምፒቲሽኖች ላይ መሳተፍ ለሚፈልጉ ሰዎች ለራሳቸው ከሚሰጡት ቦታ ይሄ እንዴት ነው በቃ ኮምፒቲሽን ነው በቃ ዝግጅት ይፈልጋል ምናምን፣ ግን ወደቁም አለፉ ችሎታቸውንና አቅማቸውን እንትን አይወስድባቸውም አይደብቅባቸውም ብዬ አስባለሁ። ማተር የሚያደርገው እኔ ይመስለኛል እንደውም ኮንፊደንስ ነው። ነገር ለመሳተፍ እኔ አየሁት እነሱ ነው ኤክስፒሪየንስ እንደውም ማተር አያደርግም። እኔ እንደምታይኝ በጣም ጁኒየር ነኝ ከሚባለው በላይ ጁኒየር ነኝ። ኢትስ አባውት ኮንፊደንስ እና ቤዚክ የሆነ የኮፊ ኖሌጅ ቢኖር ስለ ፕሮሰሲንግ ስለ ኤቭሪቲንግ ቢኖር ከዛ በኋላ ግን ኮንፊደንስ ኖሮ ጆይን ብታደርግ ይሄንን ኮምፒቲሽን አይ ቲንክ አሁን ካየናቸው እዚህ አፍካ ላይ ቡት ካምፕ ላይ ከመጡት ከአፍሪካ ከመጡ ባሪስቶች በብዛት ያስተዋልኩት ነገር ኮንፊደንስ
ኮንፊደንስ በጣም ወሳኝ በጣም ወሳኝ ነገር ነውና ከሱ ጋር ተያይዞ ቴክኒካል ነገሮችን ምንድነው የቴክኒካል እውቀቶችን ቢኖራቸው ማሽን አውቶ ኦፕሬት ጋር በጣም ቢኖራቸው ይረዳቸዋል። ፕሮዳክት ኖሌጅ ፕሮዳክት ኖሌጅ ከሌለ ያው ምንም ፕሬዘንትም ሊያደርጉት አይችሉም። እንዴት ቱልሶች እንደሚጠቀሙ ምናምን ካወቁ ከዛ በኋላ አሁን ደግሞ ጊዜው አባውት ሶሻል ሚዲያ ነው። በቃ ቲክቶክ ላይ ሁሉም ነገር አለ እንዴት እንደምትሰራና ኮንፊደንስ እና ቴክኒካል ነገሮችን ማወቅ ነው በቃ እኔ ብዬ ማሰብ። ትክክል። እኔ ብዙ ነገር ጠብቃለሁ ከዚህ ላይክ ከአፍካ ያው ቀደም እንዳለው ነው ሁላችንም ለማሸነፍ ነው የምንመጣው። የተሻለ ነገርና ደግሞ እንደ ፐርሰናልም እንደ ሀገርም ደግሞ ስም ማስጠራት መቻል አለብን ብለን እናስባለን። በዛ የተሻለ ነገሮችን ለመስራት እየተዘጋጀን ነው በሚገባ። ታሺ ምናልባት የፈርስት ፖድካስታችን ላይ ከናሽናል ሻምፒዮን በኋላ የሰራነው ፖድካስት ላይ አውርተነዋል። በእርግጥ ግን ወደ ኮምፒቲሽን እንዲገቡ ወይም ደግሞ ለመግባት ያሰቡ ወይ ደግሞ እንደዚህ አይነት ውድድሮች ላይ ጆይን እንዲያደርጉ ባሪስቶች ምን ማድረግ መቻል አለባቸው ብለህ ታስባለህ? ወይስ ደግሞ ምን ልትመክራቸው ትፈልጋለህ? እኔ መጀመሪያ እንዳልኩ ነው ኮሚኒቲ ይሄ በቡና ዙሪያ ያሉ ኮሚኒቲዎች በደንብ ጆይን ማድረግ ነው። አሁን ለምሳሌ እኔ የመጀመሪያውን ውድድር ስሳተፍ ያወቅኳችሁ እናንተ ነው አንተን ሳሚን እና ሌሎችንም በቡና ዙሪያ ያሉ ሰዎችን ከእናንተ ጋር ተግባባሁኝ ምናምን እናንተ የምትሰሩትን ነገር እያወቅኩ መጣሁ። የቡና ኢንዱስትሪ ምን ያህል እየሰፋ እንዳለ አወቁኝ። ባሪስቶች ከባር ጀርባ ብቻ ላይክ ማኪያቶ መስራት ምናምን ብቻ አይደለም ከኮሚኒቲው ጋር እነዚህ ከባሪስቶች ጋር እርስ በርስ መቀራረብ፣ ሶሻል ሚዲያ ላይ ደግሞ አክቲቭ መሆን ብቻ በቡና ዙሪያ ካሉ ሰዎች ጋር በደንብ ምንድነው ይሄ ሶሻል ነገር መፍጠር ያስፈልጋል። ከዛ በኋላ ሁሉም ኦፖርቹኒቲዎች ሊመጡ የሚችሉት። ትክክል። እኔ ኮሚኒቲ በቃ ቢውልድ ማድረግ ነው። ትክክል። እኔም ብዙ ኖቲስ ያደረኳቸው ነገሮች ኮሚኒቲ ላይ ብዙ ሰው አይሳተፍም አይደለ? የኛ በተለይ ቡና ሴክተር እኔ እንጃ በጣም ትንሽ ሰው ነው ያለው እና እሱም ያለውም ሰው ደግሞ እንዴት ነው ህብረት ለማድረግ አይ ቲንክ ኢንቫይቲንግ አይደሉም። ግን ምን ይፈልጋል እነዚህ በደንብ እንደዚህ አይነት ነገር ውስጥ ደግሞ መግባት ይፈልጋል። አንድ ቅድም እንዳልከው ደግሞ የሶሻል ሚዲያው አለ። ሶሻል ሚዲያ ላይ በደንብ አክቲቭ መሆን መቻል አለ። በእርግጥ ኢቨንቶች አሁን በየቦታው እየተዘጋጁ ነው። እንደዚህ አይነት ኢቨንቶችን መሳተፍ ትክክል። ከዛ ደግሞ ሶሻል ሚዲያዎችን በደንብ አክቲቭ ሆኖ እንትን ማለት ይፈልጋል። ኤክስፒሪየንሶቻቸውን ደግሞ ከሌሎቹ ጋር ሼር ለማድረግ መሞከር ያስፈልጋል። በቃ ጥሩ እንትን ካደረጉ ምንድነው ፓርቲሲፔት ማድረግ ከቻሉ ኮምፒቲሽኖች ላይ ዋይናት የማይደረስበት ነገር የለም። የኛም ጅማሮ ነው ብዬ ነው ማስበው። እኔ ላይክ በWBC ደረጃ በጣም ትልቅ እቅድ አለ የምናስባቸው። እንግዲህ ደግሞ እንደ ሀገር በቃ ማለት ይሄ ኦሬዲ አፍካም ሀገርን ወክለን ነው። በእርግጥ ግን ደግሞ ወርልድ ባሪሳ ሻምፒዮን ላይ ደግሞ ከእግዚአብሔር ጋር እንግዲህ ይጠብቁን ብዬ ተስፋ አደርጋለሁ። ገና ያው አይቆምም፣ ይቀጥላል፣ ወደፊትም ይቀጥላል። ዘንድሮ ብናሸንፍም ቀጣይ አመትም ደግሞ መቀጠሉ አይቀርም። ሁሌ እንሳተፋለን። እንደውም ያልተሳተፋችሁ በጣም ምንድነው ኢንቫይት አደርጋለሁ እንዲሳተፉ ውድድር ላይ ሲዘጋጅ በቃ መሳተፍ አለባቸው። ጁኒየርም ቢሆኑ መሳተፍ ለምሳሌ የናሽናል ባሪሳ ኮምፒቲሽን ላይ አይቶ ከሆነ በጣም ኢዚ ነው። እኔ ሬጂስተር ለማድረግም እዛ ለኮምፒት ለማድረግም መሄድ አይጠበቅባቸውም ነበር። ትክክል። ስማቸውና ስልክ ቁጥራቸውን ቴክስት ያደርጋሉ። ከዛ በኋላ ኮንፈርሜሽን ነው የሚቀበሉት። ደግሞ ሶሻል ሚዲያው ላይ በደንብ አናውንስ ተደርጎ ነበር። በደንብ ፖስት ተደርጓል። ለማታውቁ ሰዎች በየአመቱ ሀያት ሪጀንሲ ፖስት ያደርጋል። ሀያት ሪጀንሲ ኢንስታግራም አካውንታቸው ላይ ፖስት ስለሚያደርጉ ቼክ አድርጓቸው። ትክክል። ምን ስቶር ነበር ፕሮግራሙን የሚያዘጋጀው ሀያት ሪጀንሲ እና ያኮፊ በመተባበር ነው። በዚህ አጋጣሚ ሳራን ልናመሰግን እንወዳለን። ትክክል። የያኮፊ ባለቤት ሳራን ብዙ ጥራለች። ለኛም ደግሞ እንደ ሀገርም የቡናው ሴክተር ላይም ብዙ ነገሮችን ሞክራለች። እየለፋችም ያለችው እሷ ነች። እኛም በእሷ ነው ብዙ ነገሮችን እያወቅን የመጣ ነው። ላይክ አሁን ኮምፒቲሽኖች እንዲዘጋጁ የምታደርገው እሷ ነች። በተለይ አፍካ ላይም ብዙ ስራ እየሰራች ያለችው እሷ ነችና በዚህ አጋጣሚ ቴንኪዩ ማለት እንፈልጋለን። ሳራ ስፓኒሽ መናገር ፍሬንች መናገር ግዴታ አይደለም። ምክንያቱም እዚህ ላይ ቡት ካምፑ ላይም ትሬኒንግ ቦታ ላይም ማለት ነው ለውድድሩ ላይም በራሳችን ቋንቋ መናገር እንችላለን። ምክንያቱም ይተረጉማል። ትክክል። በቋንቋ ምክንያት ፈርታችሁ ወደ ኋላ የምትቀሩ ሰዎች
አቁሙ ላለው ያው መናገሩ አይከፋም። እንግሊዝኛ መናገሩ የሆነ ይጨምራል፣ የሆነ ኮንፊደንስ ይጨምርላቸዋል ለነሱ። ግን ደግሞ ያ ነገር ፑል ባክ እንዳያደርጋቸው እመክራለሁ። አዎ እኔም እሱ ነው የታዘብኩት። እና አይ ቲንክ ሌላው ተሼ ከቡት ካምፕ ውስጥ በደንብ በዚህ 2 ቀን ውስጥ የታዘብኩት ነገር ምንድነው? አሁን እንደውም በእኛ ሀገር ካሉ ባሪስቶች እንደውም በደንብ ካስተዋሉት ይጠቅማቸዋል ብዬ አስባለሁ። ላንጉዌጅ አይደለ ዋናው። ቴንክ ዩ በጣም እሱን ልል ነበር። የቋንቋ ጉዳይ ያስቸግራልም እውነት ለመናገር ስራውን እየቻሉት መስራት እየቻሉ ግን ደግሞ ያን ነገር እንዴት ነው ፕሬዘንት ማድረግ የምችለው በእንግሊዝኛ ተብሎ ስለሚታሰብ ማንዳቶሪ አይደለም፣ ግዴታ አይደለም እንግሊዝኛ ማውራት። እዚህ እንዳየ ሆነው ፍሬንች የሚናገሩ አሉ፣ እንግሊዝኛ የሚናገሩ አሉ፣ ስፓኒሽ የሚናገሩ አለ፣ ብዙ ቋንቋ የሚናገሩ አሉ። ኢቭን አሁን በዚህ እንኳን አሁን ስቲል አሁን ለዚህ ቡት ካምፕ ላይ እንኳን በጣም ቡት ካምፕ ላይ እንኳን ትራንስሌት ይደረጋል። እዚህ ትሬኒንግ የሚሰጥበት ቦታ ላይ እንኳን ወደ ትልቅ ውድድር ላይ አይደለም። ሌላው ተሼ የአንድ ባሪስታ ስቴጅ ላይ ከወጣ በኋላ የሚሰጠው ደቂቃ አለ። በዛ ደቂቃ ውስጥ ደግሞ ያሉትን ፕሮዳክቶች ሰርቭ የሚያደርግበት ታይም ማለት ነው ኦልሞስት 15 ደቂቃ አለ። በዚህ 15 ደቂቃ ውስጥ ስፕሬሶ አለ። 4 ስፕሬሶ ይሰራል። አራት ደግሞ ሚልክ 4 ዳኞች ስላሉ ነው 4 ስፕሬሶ የሚሰራው። አዎ ሚልክ ቤቨሬጅ ደግሞ 4 ይሰራል ማለት ነው። ከዛ ወይም ላቴ ወይም ዋይት ፒኮሎ ካፑቺኖ ዋቴቨር የፈለገውን ይሰራል። ከዛ ደግሞ 4 ደግሞ ሲግኒቸር ድሪንክ አለ ማለት ነው። በነገራችን ላይ ሲግኒቸር ድሪንክ ላይክ ኤስፕሬሶ ነው ወይ ደግሞ ቡናን ተጠቅሞ ከሌላ ነገሮች ጋር አንድ ላይ ብሌንድ በማድረግ ቆንጆ ቃና ወይም ደግሞ ባላንስድ የሆነ ቆንጆ ፍሌቨርን ፈጥሮ ፕሬዘንት ማድረግ ነው ብዬ ነው የማስበው። ያ የቡና ፕሮፌሽናል የራሱን ክሬት የሚያደርገው ማለት የራሱ ፊርም ያለ ማለት ነው። አዲስ ድሪንክ ፕሪፔር የሚያደርግበት ነው ማለት ነው። ባይዜ ሲግኒቸሩ ላይ ኤስፕሬሶ ቤዝ ነው። በደንብ ጎልቶ መሰማት መቻል አለበት። ኤስፕሬሶ እና ቴስት ማድረግ አለባቸው። ሲግኒቸር ድሪንክ ሲቀምሱት ዳኞች በደንብ ኤክስፒሪየንስ ማድረግ መቻል አለባቸው መጀመሪያ ራሱ ወደ ኮምፒቲሽናቸው ወይ ደግሞ ፋይናሊ ይዘውት ከመምጣታቸው በፊትና ሜቢ የሁላችንም ሚስቴክ ነው ብዬ የማስበው የነበረው የናሽናል ኮምፒቲሽን ላይ አይ ቲንክ ብዙ ነገሮች ኢንቴንስ እያደረጉ እየወጡ ነበር። ለምሳሌ ሃኒው ዋቴቨር ሌላ አይነት የተጠቀምናቸው እንትኖች ኢንግሪዲየንቶች ከኤስፕሬሶ በላይ ወይ ደግሞ ከቡናው በላይ በደንብ ደመቅ ብለው ይሰሙ ነበር እና ሞር ስሜት ሊሰጥ የሚችል መቻል ያለበት ቡናው ወይ ኤስፕሬሶ ነበር መሆን ቡናውን በደንብ ማጣጣም መቻል አለባቸው ዳኞች ሲግኒቸር ድሪንኩ ላይ እና ሲግኒቸር ድሪንክ ላይ ደግሞ በቃ የራሳችን ፈጠራ እስከሆነ ድረስ እነዚህ ፋብሪኬትድ የሆኑ ሲራፖችን መጠቀም የለብንም። ራሳችን የሆኑ ነገሮችን ሲራፖችንም ከሆነ ራሳችን ፕሪፔር አድርገን ነው ከኤስፕሬሶ ጋር ሚክስ አድርገን መስራት ያለብን። ትክክል። እንደዛ ነው መሆን ያለበት። ዳኞች ያሉን 4 ዳኞች አሉን። 2 አይ ቲንክ አሁን አፍካ ላይ አይ ቲንክ 2 ወይ ቴክኒካል ደግሞ ከ2 በላይ ሊኖር ይችላል። አይ ዶንት ኖ እርግጠኛ አይደለም፣ ግን አይ ቲንክ 2 ይኖራል ብዬ ተስፋ አደርጋለሁ። ናሽናል ኮምፒቲሽናችን ላይ 4 ዳኞች ነበሩ። ከዛ ደግሞ 1 ቴክኒካል ዳኛ ነበረ። እውነት ለመናገር ያስፈራል በእርግጥ ምክንያቱም ፊት ለፊት ላይ 4 ሰው አፍጦብህ ትክክል ቁጭ ብሏል። አንድ ቴክኒካል ደግሞ ከስር እየሄደ እያንዳንዱን ነገር የምትሰራው ነገር ፕላስ ካሜራማን አለ ላይክ የምትሰራው ነገር በደንብ ዙም እያደረገ ነው የሚሰራውና አለ ካሜራችን ሁሉ የሚያስቸግረን ከኋላ ካሜራ ጀርባ እና ላይክ በጣም ሼክ ነው የምታደርገው፣ እጅህ መንቀጥቀጥ ነገር ይኖራል ምናምን። ፕላስ ደግሞ እንደውም እኛውን ብዙ የWPC ሻምፒዮን እንትኖችን እያየሁኝ ነበርና የሚሰሩት ወደ ምንድነው ወደ ጀጆቹ ዞሮ ነው ለነሱ ፊት ለፊት እያወሯቸው ምናምን በጣም በኮንፊደንስ እና ላይክ ያንን ኮንፊደንስ እንዴት ነው ቢውልድ ማድረግ ያለብን? ተሼም አንተ እንዴት ነው ቢውልድ ማድረግ ያለብን ብለህ ታስባለህ? እኔንም ያጋጠመኝ ነገር ነው። እንኳን ዳኞች ፊት ለፊት አይደለም አንዳንዴ እስክንላመድ ድረስ አሁን ነገ ጧት ራሱ አንተ የሆነ ነገር ስራ ብለህ ፊት ለፊት ብትቆም ሼክ አደርጋለሁ አንተን እስክለምድ ድረስ። ምንድነው ማድረግ ያለብን? አንደኛ ኮንፊደንስ በጣም ቢውልድ ማድረግ አለብን። ቀጥሎ ደግሞ ብሪዝ ኢን ብሪዝ አውት በጣም ብዙ ጊዜ የሚያስፈልገው ነገር እሱ ነው። በጣም ብሪዝ ማድረግ ያስፈልጋልና ሌላኛው ነገር በቃ ሰው እንደሌለ አለማሰብ ነው። ብቻችን ባይዘ ኦቨር ኮንፊደንስም ግን ብዙ ነገር ያሰጣል።
ለምን እኔ ነገር አውቃለሁ ብለህ የምትገባ ከሆነ ኮንፊደንስ ኖሮ ያ ብዙ ነገር ያበላሻል። በጣም ፈርቼ ነበር እኔ ናሽናል ኮምፒቲሽን ላይ። ከዛ ግን ላይ ከገባው በኋላ በጣም ኮንፊደንስ ነበረኝ። በጣም እዛ ስቴጅ ላይ ስትሆን ምናምን ግን በጣም ትንንሽ ነገሮችን ግን በጣም ሚስ አድርጌያለሁ። ምክንያቱም ለእያንዳንዱ ዲቴይል ቦታ መስጠት አለብህ። በጣም ኦቨር ኮንፊደንት ሆነ ስትገባ ትንሽ ነገሮችን ትረሳቸዋለህ። ማርክህን ደግሞ ታውቃለህ። በትንሹ 6 ነጥብ ምናምን እየቀነሱብህ ነው የሚሄዱት። አሁን እንደውም አይ ቲንክ አፍካ ላይ ከአንድ በሰከንድ ነው የተባለው አይደለ? አይ ቲንክ 15 ደቂቃው ካለፈ 15 ደቂቃ ይሰጠናል። በዛ ደቂቃ ውስጥ መጨረስ መቻል አለብን። ከዛ በላይ ከሆነ መስራት እንችላለን። ግን ኤቭሪ ሰከንድ ሉዝ እያደረግን ነው። አንድ ደቂቃ ነው። አንድ ደቂቃ ምንድን አንድ ነጥብ ነው እየቀነሰብን የሚሄደው። ኤቭሪ ሰከንድ አንድ ነጥብ አለው። ስለዚህ አንድ ደቂቃ ምንድነው ሚስ አደረግን ወይም ደግሞ ኦቨር ሄድን ማለት 60 ነጥብ ቀንሶብናል ማለት ነው። ስለዚህ በተሰጠን ታይም ውስጥ ማለት ነው ያ ዲስኳሊፋይ ሆነ። ስለዚህ በተሰጠን ታይም ውስጥ ማኔጅ አድርገን መጨረስ መቻል አለብን። እኔ ብዙ የምመክረው ምንድነው እንደ ኮምፒቲሽን ሲያስቡ በቃ ኦልሬዲ ነገር ብለህ ነው አላወራ ነው በዚች 15 ደቂቃ ውስጥ ስራ ቦታም ሆናችሁ ብቻ በደንብ መስራት የምትችሉበት ሁኔታ ውስጥ ካላችሁ ሞክሩት፣ ራሳችሁን ፈትኑት። ታይመር አዘጋጁና ታይም ይዛችሁ 4 ስፕሬሶ 4 ደግሞ ሚልክ ቤቨሬጅ የተመቻችሁን ከዛ ደግሞ እስቲ እነሱን እንኳን ቢያንስ በ10 ደቂቃ ውስጥ ደግሞ ለመስራት ሞክሩትና እዩት። ከዛ ራሳችሁን ቼክ ለማድረግ ማለት ነው። ፕላስ እና ደግሞ አንድ ምንድነው ራሳቸው ማለማመድ ያለባቸው ነገር ስፕሬሶ ሲሰራ ገባን ስቴጅ ላይ ስፕሬሶ ሰርተን ማቅረብ ብቻ አይደለም። ስለ ቡናው ኦሪጂን፣ ስለ ቡናው ቫራይቲ፣ ስለ ፕሮሰሱ እያንዳንዱ ነገር ማብራራት መቻል አለብን። ስለዛ ቡና ማለት ነው ለምን እንደተጠቀምከው። ጀጆቹ ሁሌ የሚጠይቁት ጥያቄ እዛ ቁጭ ብሎ አይጠይቁም፣ ግን ኤክስፔክት የሚያደርጉት ጥያቄ ሁሌ ዋይ የምትለው ነው። ለምን የምትጠቀመው፣ ለምንድነው ይሄ ቡና የምትጠቀመው? ሶ ይሄን ጥያቄ መመለስ መቻል አለብን ኤቭሪ ድሪንክ ላይ። ሶ ይሄንን ስል ምንድነው አንድ ባሪስታ ስለ እያንዳንዱ ስለሚጠቀመው ቡና ባክግራውንድ ማወቅ አለበት። ያንን ስል ስለ ቡና ሴንሰሪ፣ ስለ ካፒንግ የተወሰነ እውቀት ሊኖረው ይገባል። በሚገባ ኢቭን ሮስቲንግ እንኳን በደንብም ባይሆን ቢያንስ እንደው ቤዚክ የሆኑ ነገሮችን ማወቅ መቻል አለበት። አሁን ብዙ ጊዜ አስተውለ ከሆነ ተሽ ወሽድና ናቹራል ቡና ወይ ታጠበንና ደረቅ ቡና ሮስት ከተደረገ በኋላም ሆነ ጥሬውንም መለየት ይቻላል። የማይችል ባሪስታ አለ። ሶ ያ ድክመት ካለ በደንብ በቃ ማለት ይፈልጋል ወደ ኋላ ዞር እያላችሁ ራሳችሁን እየፈተናችሁ ባሪስታ ብቻ አይደለም ባሪስታ ነው የሚያስብለው የቡናን በደንብ የሚያውቅ ነው ፊሸር ስለያዘ ብቻ አይደለም። እና ሶ እኔ ብዙ ጊዜ እለዋለሁ እንደውም ሜቢ ተሻስተውለኝ ከሆነ ብዙ ሰው እላለሁ በደንብ ማወቅ መቻል አለበት። ስለ ሮስቲንግ ማወቅ መቻል አለበት፣ ስለ ሴንሰሪ ማወቅ መቻል አለበት፣ ስለ ካፒንግ ዋትኤቨር በደንብ ዲቴል ግን ማወቅ መቻል አለበት። ምክንያቱም ይሄ ሰውዬ ስለ ቡና ኢንዱስትሪ ውስጥ ነው ያለው፣ ስለ ቡና ነው ሜክ የሚያደርገው። በዛ ላይ ደግሞ ሰርቶ ለብዙ ሰው ነው ሰርቭ የሚያደርገው። ሶ ስለሚሰራው ፕሮዳክት ስለሚሰራው ባክግራውንድ ማያውቀው ከሆነ ከባድ ነው ብዬ ነው የማስበው። በዚህ ቀላል ነገር ነው የሚመስለው። እንደዚህ አሁን ባሪስታ ምናምን ሲባል ምን ሻይ ማፍላት አይደል እንዴ ነው የሚባለውና ያ ከእንትን የመጣ ነው ታውቃለህ። በማስተርስ ደረጃ እየተሰጠ ነው ትምህርት እንኳን ማለት ነው። ስለዚህ ያ ትንሽ ነገር አይደለም፣ በጣም ሰፊ ኦፖርቹኒቲ ያለውና ትልቅ እውቀት የሚጠይቅ ነው ቡና ኢንዱስትሪ ማለት ያ። ለዛ ነው ባሪስታ ሁሉም ነገር ማወቅ አለበት። ሴንሰሪ፣ ካፒንግ፣ ስለ እያንዳንዱ ነገር ማወቅ አለበት። በዚሁ አጋጣሚ ቫሊያችሁን ራሳችሁ ናችሁ ከፍ ማለት ልታደርጉት የሚገባው ባሪስቶች። አሁን ደግሞ የሚገርም ነገር ሶሪ ስላቋረጥኩ ግን አዲስ አበባ ላይም ከአዲስ አበባ ውጭም አዳማ አይ ቲንክ ወደ ራሴ መጣሁ። አሁን ደግሞ ደስ የሚለው ነገር አዲስ አበባ ላይ አክሰሱ በዝቷል። የትምህርት የሚሰጥበት በነገራችን ላይ ኪያታ አዲስ አበባ ተከፍቷል። አሁን ኪያታ በርሳካ ከዚህ በፊት ባለፈው በነበረን ፖድካስት ላይ አዳማ ብቻ እንደነበረና በቅርቡ ደግሞ አዲስ አበባ ተብሎ ነበር። ሶ ናው አሁን ተከፍቷል ማለት ነው። ኦፊሻሊ ኦፕን ያ ሶ መታችሁ ሪሰርች ማድረግ ትችላላችሁ፣ መማር ትችላላችሁ። ሻምፕ አለ ሶ ከሱ መማር ትችላላችሁ። ስለዚህ የትኛውም ባሪስቶች እውቀታችሁን ማዳበር የምትፈልጉ ስለ ሴንሰሪ ካፒንግ የምትፈልጉ ከሆነ አሉ ትምህርት ቤቶች እናንተም እንደምትሰጡ አቃሉ። ስለ ሮስቲንግም ካፒንግም እንደምትሰጡ ያ በሚገባ ያ ቡኖ ኮፊ ይሰጣል ካፒንግ እና ሴንሰሪ። ስለዚህ ጆይን አድርጉ። ትንሽ ብር ነው ከፍላችሁ የምትማሩት፣ እውቀታችሁን ደግሞ ያን ያህል ይጨምራል። እንደዛውም ደግሞ አሁን ከሚከፈላቸው ደሞዝ ላይም ትንሽ ከፍ ይላል ታውቃለህ። ምክንያቱም ፑር ኦቨር ሜቶዶችን ይሰራሉ። ስለ ሮስት ታይፕ ስለ እያንዳንዱ ነገር ስለሚማሩ ልዩነቱን ለማወቅ ባይዘው አሁን
ትራዲሽናል ባሪስታ የምንላቸው ወይ ደግሞ እንዴት ነው ትሩ ኤክስፒሪየንስ የመጡት እና ደግሞ አሁን ደግሞ ፕሮፌሽናል ብለንም የለየናቸው ደግሞ እንደው ብታስቀምጣቸው በብዙ ነገር ይለያያሉ። ለምሳሌ እንደው በቀላሉ ለማስረዳት ሳለሪ ዋይዝ እንኳን ብታየው ትልቅ ዲፈረንስ አለው እና ራሳችሁን እያሳደጋችሁት በመጣችሁ ቁጥር ወይ ደግሞ እንዴት ነው ራሳችሁ ላይ በደንብ እየሰራችሁ መጣችሁ ቁጥር ያ ነገር እየከፈላችሁ ይመጣል ብዬ አስባለሁ። ሙያችሁም ይከበራል፣ ራሳችሁም ደግሞ በደንብ እያደጋችሁበት ትመጣላችሁ ብዬ ተስፋ አደርጋለሁ። እነዚህ ነገሮች ቢያደርጉ አይ ቲንክ የተሻለ ኦፖርቹኒቲ ይኖራቸዋል፣ ጥሩ ደረጃ ይደርሱበታል ብዬ አስባለሁ። ሴክተሩ ደግሞ በጣም ሰፊ ነው። ያ ስፔሻሊቲ ኮፊዎች አዲስ አበባ ላይ በጣም እየበዙ ነው በሚገባ። እነሱን ጆይን ማድረግ ከፈለጋችሁ አሁን ትክክል አንድ አድቫይስ ፑል ኦቨር ሜትሮችን በደንብ ማወቅ አለባቸው። ጂ60 ኤሮፕሬስ ሞር ብሪዊንግ እኛ ሀገር ላይ በደንብ ብዙ አይደለም፣ ግን ትሬኒንግ እኛም እንሰጣለን። ያው ብዙ ቦታ አሉ፣ ቅድም ተሼም እንዳለው ያው ኪያታም አንደኛው ነው። ሞር ብሪዊንግ በደንብ አሁን ደግሞ ኢትዮጵያ ላይ እንደውም እንትን እያለ ነው እየተስፋፋ ነው ያለውና ስለሱ በደንብ ማወቅ ይኖርባቸዋል። ላቴ አርት ራሱ በደንብ ማስተር ማድረግ አለባቸው በሚገባ። ላቴ አርት በደንብ ማስተር አድርጉ ባሪስቶች። ሪፒቴሽን ነው አይደል? ላቴ አርት ሪፒቴሽን ነው፣ በደንብ እየደጋገሙ መስራት ነው። ግን ደግሞ እንዳልኳችሁ ፕሮዳክት ኖሌጅ ነው እምለው እኔ መጀመሪያ መቅደምም ያለበት እሱ ነው ብዬ ነው የማስበው። ስለሚሰራው ነገር የማያውቅ ከሆነ የፈለገ ቆንጆ አድርጎ ቢሰራው ያንን ነገር ግን ማብራራት ማስረዳት የማይችል ከሆነ የሰራውን የማያውቀው ከሆነ እያንዳንዱ መጠጥ የራሱ ሬሾ አለው። ኤስፕሬሶ የራሱ ሬሾ አለው። ካፑቺኖ የራሱ ሬሾ አለው። ብሩዊንግ ሜቢ ተያይተ ከሆነ እኔ ብዙ ቦታ የሆነ ለማስረዳት ይሞክራሉ። አፕሪሼት ባይ ዘ ዌይ ያንን ግን ለምሳሌ ይሄን ያህል ግራም በዚህ ያህል ውሃ ነው የምናረገው ምናምን ነው በቃ አይ ቲንክ የተነገራቸውን ብቻ ነው ይዘው የሚመጡት። ባለሙያ እስከሆንክ ድረስ ደግሞ ብዙ ነገሮችን ማገላበጥ መቻል አለብን። ሶሻል ሚዲያው አሁን አለ። ምንድን ነው የሚለው ይሄ ነገር ትክክል ነው ወይ? ሬሾ ምንድን ነው? እንዴት ነው የሚሰራው? የወተር ቴምፕሬቸሩ፣ ወተር ኳሊቲ፣ ኤቭሪቲንግ እንደ ግራይንድ ሳይዝ፣ ሮስቲንግ ፕሮፋይሉ በደንብ ዲቴይል እሱን ሁሉ ማየት ይቻላል። እና አይ ቲንክ ሁሉም ሰው አሁን እንደው ስማርትፎን የያዘ ነው ብዬ ነው የማስበው። ስለዚህ ብዙ ነገሮችን የምታገኙበት ነው። ለምሳሌ ይሄንን ቪዲዮ የምታዩ ባይዘው ብዙ ትማሩበታላችሁ። ይሄን ይመስላል። ሬሾ ማወቅ አለባቸው በሚገባ። ለዛሬ የነበረን ቆይታ ይሄን ይመስላል። ከኮምፒቲሽናችን በኋላ ደግሞ ያው አሸንፈን እንገናኛለን። ፓርት 3 ላይ ከሶስታችን አንድ ሰው አሸንፎ እንመጣለን በሚገባ። ስለዚህ ከኮምፒቲሽን በኋላ እንገናኛለን ማለት ነው። የቡኖን ቤተሰቦች ስለነበረን ቆይታ ሰብስክራይብ አድርጉ፣ ላይክ ኮሜንት እያደረጋችሁ ቤተሰቦች ቴንክ ዩ